ውድ ባለመገራት ዙሪያ የምትገኙ የአብይ ሚዲያ ተከታዮቻችን በሙሉ ሰላማችሁ ይብዛ። አብይ ሚዲያ ሁሌም አዳዲስ አስተማሪ መረጃዎችን ወደ እናንተ የሚያቀርብ ታማኝ ሚዲያ ምንጭ ነው። ዛሬ ወደ አዘጋጀነው አዲስ መረጃ ከማለፋችን በፊት አብይ ሚዲያ ዩቲዩብ ኦፊሻል ቻናልን፣ አብይ ሚዲያ ቲክቶክ አካውንትንና አብይ ሚዲያ ፌስቡክ ፔጅን ፎሎ፣ ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን እንድታገኙ ይሁን። ዛሬ ወደ አዘጋጀነው አዲስ መረጃ ስናልፍ በቤተ ክርስቲያን ውስጥ መደረግ የሌለባቸው 11 ነጥቦችን እናያለን። በቤተ ክርስቲያን ውስጥ የእግዚአብሔርን ቃል በትክክል እንዳንሰማና ለእግዚአብሔር የሚገባውን አምልኮ በትክክል እንዳናቀርብ የሚያደርገው 11 ነጥቦች። እነዚህ 11 ነጥቦች ከተጠነቀቅን ቤተክርስቲያን ውስጥ ለእግዚአብሔር የሚገባውን አምልኮ በትክክል ለእግዚአብሔር መስጣት እንችላለን። ከእግዚአብሔር መቀበል የሚገባውን ቃል በትክክል መቀበል እንችላለን። ወደ መረጃው። በቤተክርስቲያን ውስጥ መደረግ የሌለባቸው ከ11 ነጥቦች፣ አንደኛ ፕሮግራም አታርፍዱ። እግዚአብሔር ለቀጠሮው አይዘገይም። አንተ ስለምን ታረፍዳለህ? በጊዜ መገኘት በረከትን ቀድሞ መቋደስ ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ ባሪያው ሲናገር በመዝሙር 122 ከቁጥር 1። ሁለተኛ ድምፅህን ጠብቅ። አታውራ። በአምልኮና በትምህርት ሰዓት ወሬና ጫወታ ለእግዚአብሔር ቤት አይመጥንም። ስፍራው የዝምታና የጸሎት ነው። ክፉ ቃል ከአፋችሁ ከቶ አይውጣ ይላል የእግዚአብሔር ቃል በኤፌሶን 4:29። በቤተ ክርስቲያን ውስጥ መደረግ ከሌለባቸው ከ11 ነጥቦች፣ ሶስተኛ ስልክህን ረፍት ስጠው። በስብከት ወቅት ሶሻል ሚዲያ መጠቀምና ስልክን መነካካት መንፈሳዊ ትኩረትን ይሰርቃል። ስልክ ሲደወልም አንስታ አታውራ። ቅዱስ ድባብን አታናጋ። በላይ ያለውን አስቡ ይላል የእግዚአብሔር ቃል በቆላስይስ 3:2 ላይ። አራተኛ አለባበሲ ስርዓት ይኑረው። ሰውነትን ገልጦ የሚያሳይና ሌሎችን ለፈተና የሚዳረግ አለባበስ ከቤተ ክርስቲያን ቅድስና ጋር አይሄድም። ይህ እህቶቻችን ብቻ ሳይሆን ወንዶችንም ያካትታል። የእግዚአብሔር ቃል ሁሉ በአግባብና በስርዓት ይሁን ይላል በአንደኛ ቆሮንቶስ 14:40 ላይ። አምስተኛ በቤተ ክርስቲያን ውስጥ መደረግ ከሌለባቸው 11 ነጥቦች፣ አምስተኛ አትተኛ፣ ንቃ። ቤተ ክርስቲያን የመንፈስ መታደሻ እንጂ መኝታ ቤት አይደለችም። ንቁ ሆነ ቃሉን ተከታተል። አንተ የምትተኛ ንቃ ይላል የእግዚአብሔር ቃል ኤፌሶን 5:14 ላይ። ስድስተኛ ተመልካች ብቻ አትሁኑ፣ በመንፈስ ተሳተፉ። ሌሎች ሲያመልኩና በረከት ሲቀበሉ አንተ ዝም ብለህ አትመለከት። ዘምር፣ አምልክ፣ ስገድ። በመንፈስና በእውነት ከፈጣሪ ጋር ተገናኝ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል የእግዚአብሔር ቃል ዮሐንስ ወንጌል 4:24 ላይ። ሰባተኛ በቤተ ክርስቲያን ውስጥ መደረግ ከሌለባቸው ነጥቦች፣ ሰባተኛ ቂም ይዘህ አትቁም፣ ቂም ይዘህ አትጸልይ። ልብህ በቅምና በነገር ተሞልቶ አምልኮ የለም። አስቀድመህ ለበደሉ ይቅርታ አድርግ፣ በንጹህ ልብህም ፊት ይቁም። አስቀድመህ ከወንድሜ ጋር ታረቅ ይላል የእግዚአብሔር ቃል ሲናገር በማቴዎስ 5:24 ላይ። በቤተ ክርስቲያን ውስጥ መደረግ ከሌለባቸው 11 ነጥቦች፣ ስምንተኛ ተስፋ ሰንቀህ ቅረብ። ከእግዚአብሔር እጅ አንድ ነገር እንደምትቀበል አምነህ ሂድ። የምትጠብቀው ነገር ከሌለ የምታገኘውም አይኖርም። አፍህን በሰፊው ክፈት ይሞላዋለሁ ይላል የእግዚአብሔር ቃል በመዝሙር 81:10 ላይ። በቤተ ክርስቲያን ውስጥ መደረግ ከሌለባቸው 11 ነጥቦች፣ 9ኛ አገልጋዮችን አታቃልል። ከአገልጋዮች ጋር ባለ መቀራረብ የተነሳ ቂጥ የሌለው ድፍረት አታሳይ። የቀባውትን አትንካ ይላል የእግዚአብሔር ቃል መዝሙር 105:15 ላይ። 10ኛ ለዲያቆናትና ለአገልጋዮች ታዘዝ። ዲያቆናት የሚተጉት ስርዓትን ለማስጠበቅና አንተን ለማገልገል ነው። ትሕትናንና ትብብርን አሳያቸው። ሁሉን አክብሩ፣ ወንድሞቹን ውደዱ ይላል የእግዚአብሔር ቃል በአንደኛ ጴጥሮስ 2:17 ላይ። በቤተ ክርስቲያን ውስጥ መደረግ ከሌለባቸው 11 ነጥቦች፣ 11ኛ ፕሮግራም ሳያልቅ አትውጣ። በጸሎትና በስብከት መሃል ጥሎ መውጣት ስርዓት አልበኝነትና ሌላውን መረበሽ ነው። እስከ መጨረሻው ታግሰ በረከቱን ይዘ ውጣ። ወደ እግዚአብሔር ቤት በገባይ ጊዜ እግርን ጠብቅ ይላል የእግዚአብሔር ቃል በመክብብ 5:1 ላይ። ውድ የአብይ ሚዲያ ተከታዮቻችን ስለተከታተላችሁ አመሰግናለሁ። የጌታ ሰላምና ጸጋ ከእናንተ ጋር ይሁን። አሜን።